ዛሬ ያመጣውላችሁ እንግዲህ ለየት ያለ ነገር ነው። ዳቦ ቆሎ በስጋ መፍጫ ሰርቼ በጣም ነው የሚያምረው የሚጣፍጠው። እንድትሰሩት እንድትሞክሩት ጋብዛችኋለሁ። እንግዲህ 2 ስቴክ ቅቤ ነው 1 ካፕ ቅቤ አድርጌ ከዛ 2 እንቁላል 1 ካፕ ስኳር አለው። እንግዲህ እንደምትወዱት ተስፋ አደርጋለሁ። እጽፈዋለሁ ዲስክሪፕሽኑ ላይ ምን እንደተጠቀምኩኝ። ስታቦኩት ያው ደረቅ እንዲል አድርጋችሁ ነው የምታቦኩት። እንግዲህ እናያለን እንዴት እንደምሰራ። ፕሊስ ተከታተሉኝ። ኢንሻአላህ ላይክ አድርጉልኝ። ያያችሁ ሁሉ ላይክ ብታረጉልኝ ብዙ ሰው ጋር ይደርስልኛል። ላይክ በጣም ለዩቲዩብ ስለሚጠቅም ፕሊስ ላይክ አድርጉልኝ። ኢንሻአላህ አላህ ይስጥልኝ። ሁላችሁንም በጣም ነው ማመሰግነው። እንዴት እንደምሰራው እንግዲህ ተከታተሉኝ። ቅቤው መጀመሪያ ቅቤውና ስኳሩን በደንብ አዳርሼ 2 እንቁላል ነው ያደረኩበት። እንቁላሉን ተራ በተራ አድርጌ ነው እንግዲህ የምመታው። ከዛም ቫኒላ ትንሽ ቫኒላ አደርግበታለሁ። ዱቄት ያዘጋጀሁት 4 ካፕ ነው ዱቄት ነው። ግን ትንሽ ጠንከር ማለት ስላለበት ትንሽ ግማሽ እያደረጋችሁ ዱቄቱን በእጅ እያያችሁ ደረቅ ማለት አለበት ለመፍርፍር እንዲል ማለት ነው። ዳቦ ቆሎ ፕሊስ ሰብስክራይብ አድርጉልኝ። ላይካችሁ ይጠቅመኛልና ፕሊስ ላይክ አድርጉልኝ። ኢንሻአላህ ብዙ ሰብስክራይብ ሲመጣ የመስራት ሞራል ይመጣል። የሚያይ ከሌለ ግን እንትን ይላል። ትንሽ ምናስ ድካም ነው ምናምን ያስብላል። ኤዲት ምናምን ማድረጉ ትንሽ ከባድ ስለሆነ ፕሊስ ላይክ አድርጉልኝ ሁላችሁም። ኢንሻአላህ እንደምትወዱት ተስፋ አድርጋለሁ። ግን ይሄን ዳቦ ቆሎ ስፔሻሊ የእንጀራ ምጣድ ያለው ሰው በደንብ መቁላቱ ላይ በደንብ አሳምሮ ይሰራዋል። ምክንያቱም እኔም የእንጀራ ምጣድ ስለሌለኝ በኦቨን ነው እንግዲህ የሰራሁት። በኦቨን ወደ እንትን ምንድነው ማማሰል ትንሽ ይከብዳል። ግን የእንጀራ ምጣድ ወይንም ደግሞ ሌላ አይነት እንትኖች ካሉ ማድረግ ይቻላል። እኔ አንድ አጋጣሚ በኦቨን ስለጀመርኩት ነው ትንሽ አይመችም በኦቨን። በምጣድ ብትሰሩት ደግሞ የበለጠ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። ኢንሻአላህ በሚቀጥለው ቪዲዮ ደግሞ ሌላ ስራ ይዤ እስከምመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።